ሳትነካኝ አልወጣ ከዚህ ሳትነካኝ አልወጣ ከዚህ ይበወዝ ሲዳስህ ይበወዝ ሲዳስህ ይበወዝ ሲዳስህ ገላትያ ምዕራፍ 5 ከቁጥር 1 ጀምሮ ነው ማነበው። መፈልገውን ክፍል በኋላ ላይ ርዕስ ሰጣችኋለሁ። አዲሱ መደበኛ ትርጉም ያልሆነ ያዛለ 1954 በሱና አንብበው ወይስ በዚህ ላንብበው? በቃሽ። በጌታ በኢየሱስ ስም አነበዋለሁ። ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛም በባርነት ቀንበር አትጠመዱ የምለውን አስተውሉ። ትገረዙ ዘንድ ብትፈልጉ ክርስቶስ ፈጽሞ ለእናንተ እንደማይበጃችሁ እኔ ጳውሎስ እነግራችኋለሁ። መገረዝ ለሚፈልግ ግን ሕግን ሁሉ በሙሉ የመፈጸም ግዴታ እንዳለበት እንደገና ለእያንዳንዱ በግልጽ እናገራለሁ። በሕግ ለመጽደቅ የምትጥሩ ከክርስቶስ ተለይታችኋል፣ ከጸጋ ርቃችኋል። እኛ ግን ተስፋ የምናደርገውን ጽድቅ በመንፈስ አማካኝነት በእምነት ሆነን በናፍቆት እንጠባበቃለን። በክርስቶስ ኢየሱስ ከሆኑ መገረዝ ወይም አለመገረዝ አይጠቅምምና የሚጠቅመውስ በፍቅር የሚገለጽ እምነት ብቻ ነው። ሩጫችሁ መልካም ነበር። ታዲያ ያሰናከላችሁ ለእውነትስ እንዳትታዘዙ የከለከላችሁ ማን ነው? እንዲህ ያለው ማባበል ከሚጠራችሁ የመጣ አይደለም። ጥቂት እርሾ ሊጡን ሁሉ ያቦካል። የተለየ ሐሳብ እንደማይኖራችሁ በጌታ እታመናለሁ። ግራ የሚያጋባችሁ ማንም ይሁን ማን ፍርዱን ይቀበላል። ወንድሞች ሆይ እስከ ዛሬ ስለ መገረዝ የምሰብክ ከሆነ ታዲያ እስካሁን ለምን ያሳድዱኛል? እንደዚያማ ቢሆን ኑሮ መስቀል እንቅፋት መሆኑ በቀረ ነበር። ግራ የሚያጋቧችሁ ሰዎች የራሳቸውን መገረዝ ብቻ ሳይሆን ይጎንደሉ። አሜን ነው። ወንድሞቼ ሆይ ነፃ እንድትሆኑ ተጠርታችኋል። ነፃነታችሁ ግን ስጋዊ ምኞታችሁን መፈጸሚያ አታድርጉት። ይልቁንም አንዱ ሌላውን በፍቅር ያገልግል። እስከዚህ ድረስ ነው የምፈልገው። ነፃነትና የስጋ ምኞት የሚል ርዕስ ነው እዚህ ጋር ያለኝ። ነፃነት ቨርሰስ የስጋ ምኞት። አሁን በክርስቶስ ኢየሱስ ያገኘነው ነፃነት አለ። እዚህ አዲስ ኪዳን ላይ የመጣውን ነፃነት ከማውራቴ በፊት በደንብ እንድታስተውሉ ፈልጋለሁ። በነገራችን ላይ ነፃነት ምንድን ነው? የሆነ አካል መጥቶኛል ነፃ ሲያወጣል። ለምሳሌ ፖለቲካ ፓርቲዎችን አስቧቸው። የሆነን አሁን ገዢውን መንግስት ጨቋይ ነው ምናምን ብሎ የሚታገል ኃይል አለ አይደል? ግን ሪሊ ነፃ ያወጣን ያ ኃይል ይሄኛው መንግስት ቢጥለው ደግሞ ለሱ ምንድነው ምን ሆነው? እኛ ባሪያ ነው ምን ሆነው? ይሰማል። የትኛውም አካል ነፃ ያወጣ አካል ለዛ ነፃ አውጪው ደግሞ እንደገና ተገዥ ነው የሚሆነው። እግዚአብሔር እስራኤልን ከግብጽ ባርነት ነፃ ሲያወጣ ምን ብሎ ነበረ? ልቀቃቸው የሚለው ፈርዖንን ያገለግለኝ ዘንድ። አያችሁ፣ አሁን ብዙ ሰው ነፃ መሆን ማለት አልገባውም። በተለይ ደግሞ አዲስ ኪዳን፣ በተለይ ደግሞ የዘመኑ ጴንጤ ያገኘው ነፃነት አልገባውም። ልቅ መሆን ይመስለዋል፣ ስድ መሆን ይመስለዋል። ብዙ ሰው እንደፈለገ መኖር ይመስለዋል። ነው ግን እንደዛ ነው መጽሐፉ የሚነግረን። እና እዚህ ጋር ገላትያ ላይ የምታዩት ነፃነት አግኝተዋል። ነፃነታቸውን ግን ለሆነ ዓላማ ተጠቀሙበት። ለምን? ለስጋ ምኞታቸው ማርኪያ። ስጋዊ ምኞታቸው ምን ማለት? መፈጸሚያ። እና ምን አሉ? የዳነ እኮ መንፈሳችን ነው፣ በስጋችን ምንም ብናደርግ ችግር የለውም እስከ ማለት ድፍረት አገኙ ሰዎች። የኢየሱስ እኮ ስጋው ነው ቀራንዮ አደባባይ ላይ የተሰቀለው። ይሰማል። በስጋው ሞት ምን አላችሁ? ዳናችሁ ነው የሚለን መጽሐፍ። እና በጣም ያሳዝን
ሰው እንደፈለገው እንዲኖር የሚጋብዝ ነፃነት። ግን በሚገርም ሁኔታ እኛ ነፃ የወጣነው ከኃጢአት ባርነት ነው። ሰማን። ነፃ የሆነው ከዲያብሎስ አገዛዝ ነው። ከጨለማ ከድቅድቅ ጨለማ ወደሚያስደንቅ ብርሃን ወደ መንግስቱ ልጅ አይደለ ፈለሳችሁ የሚለን። ግን እዛ መንግስት ግን ነፃ ናችሁ ማለት ነው። ከዛኛው ከድቅድቅ ጨለማው ወጥቶ ሰው እዛ ብርሃን ሲገባ ምንም አይጠበቅበትም ማለት ነው። ያዋጥ ይሰራል ማለት ነው። እዛ ጋር መጥቶ ለዚህኛው ኪንግደም። ስለዚህ እግዚአብሔር ከዲያብሎስ ኪንግደም ነው በልጁ በክርስቶስ ኢየሱስ በኩል ምን ያለ ነፃ ያወጣ። ስለዚህ ለእግዚአብሔር መንግስት ምኖች እንሆናለን? ባሪያዎች። አሁን ለእግዚአብሔር ባሪያ መሆንና ለዲያብሎስ ባሪያ መሆን ግን ይለያያል። ይሰማል። ይሄኛው ባርነት ክራውን ያለው ነው፣ ድል ያለበት ነው፣ ሽልማት ያለበት ባርነት። ያኛውስ ፈርዖን ለእስራኤላውያን ጦር እያስቦካ ይከፍላቸው ነበር። ጎበዝ በርቱ ብሎ ሜዳሊያ ይሰጣቸው ነበር። እግዚአብሔር እንደዛ አይደለም። እንድታስተውሉ ስለምፈልግ ነው በደንብ። እና ስጋዊ ምኞትን ለማርካት ስጋዊ ምኞታቸውን ለመፈጸም እየተጠቀሙበት ስለሆነ ጳውሎስ ያስጠነቅቃቸው። ምን ብሎ ቁጥር 13 ላይ ገላትያ ምዕራፍ 5 ቁጥር 13 ላይ ወንድሞቼ ሆይ ነፃ እንድትሆኑ ተጠርታችኋል። ነፃነታችሁን ግን ስጋዊ ምኞታችሁን መፈጸሚያ አታድርጉት። ብዙ ሰው ጥቅስ እየጠቀሰ ስድነት ተምሯል ቤተክርስቲያን ውስጥ። ማስተዋል አለብን። በእውነት በጽድቅ መኖር በቅድስና ለመኖር አልተጠራንም? የዳንበት መዳን እሱ አይደለም? ክርስቶስ ኢየሱስ እኮ በኩር ሆኖ ያሳየን እኮ የመጀመሪያ ልጅ ሆኖ ልክ በቤት ውስጥ የመጀመሪያው ልጅ ለቀጣይ ልጆች ምሳሌ እንደሚሆን እሱን እየመሰልን እንድንኖር ነው። አሜን ነው። እሱን ለመምሰል የተጠራ ነው። ምንም አመካኛ ጥቅስ ማገጨት አያስፈልግም። ካልመሰልንስ አትመስልም ተብለን እንሸኛለን። ኧረ ምን አለው ምናምን ይባል አይሰራም። አጋንንት ማስወጣት ራሱ ትንቢት መናገር ራሱ አይገርማችሁ? ለመዳናችን ማረጋገጫ አይደለም። መልካችን ነው ለመዳናችን ማረጋገጫ እንዲሆን። ማንነታችን፣ አይደንቲቲያችን የምንለይበት ስንታይ የምንለይበት ማንነት ነው እንጂ ትንቢት መናገር አጋንንት ማስወጣትም ሽባ መተርተርም ማረጋገጫ አይደለም። አይገርምም? ማቴዎስ 7 ሄዱና በስመ አጋንንት አላስወጣንም፣ ትንቢት አልተናገርንም፣ ኧረ አላውቃችሁ። ለማን የተጻፈ? ለብሉይ ኪዳን ነው እንዳትሉኛለን። አያችሁ ምን እያወራው መሰላችሁ? ያገኘነው ነፃነት በክርስቶስ ኢየሱስ ሕያው ህብረት ጋር ተቀላቅለን በነፃነት እንድንኖር ወርሺፕ እንድናደርግ ኢንጆይ እንድናደርግ እንጂ ስድና ልቅ ለመሆን አይደለም። እና እነዚህ ይህንን ነፃነት ተጠቅመው ምን አይነት ሰዎች እንደሆኑ የስጋ ምኞታቸውን ለመፈጸም የሚያደርጉትን ስታዩ ስጋ ምን አይነት ተግባር እንደሚፈጽም ወደታች ይናገራል። እዚሁ ክፍል ላይ የስጋ ፍሬ ብሎ ይናገራል። የስጋ ምኞት ምን እንደሚያስደርግ ማለት ነው። ይሰማል? የስጋ ምኞት ምን እንደሚያስደርግ ያገኘነው ነፃነት ግን በክርስቶስ ኢየሱስ ከአብ ጋር ህብረት እንድናደርግ እየተከፈለልን ዋጋ ቀላል አይደለም። ያገኘነው ነፃነት ቀላል አይደለም። እኔ ደህንነት ለማስተምራቸው ልጆች የምነግራቸው ነገር ነበረ።
ከመስረቅና ካለመስረቅ የቱ ነው ዋጋ የሚያስከፍልላቸው ነበር? ሰማ የሚያሸማቅቅ የሚያስጨንቅ የትኛው ነው? አሁን ብዙ ሰው በጽድቅ መኖርን ከባድ የሚያደርገው አጋንንት አእምሮ ላይ ስለሚሰራ ነው። እስቲ አስቡ፣ ከመስረቅና ካለመስረቅ የትኛው ነው ከባድ? ከመዋሸትና ካለመዋሸት ኢቭን ለማድረግ ስታስቡ የትኛው ነው የሚከብደው? አያችሁ፣ አሁን የእግዚአብሔር ጽድቅ በጽድቅ መኖርን ሰይጣን ሆን ብሎ ማለት እንዴት ይቻላል ይላል። ማይቻል የሚመስለው እኮ በጣም ሎጂካል ናችሁ። አእምሮ ያለው ሰው ካሰበ ለመስረቅ የሚሄድ ሰው እኮ በጣም የሚቸገሩ። ጨለማ ነው አንደኛ የሚሰርቀው። እዛ ሲሰርቅ የሚያገኘውን አደጋ ሁሉ አስቡት። ሲያዝም እንደዛው። ማይሰርቀውስ የሚያሳስበው ነገር አለ? አልገባንም። የቱ ነው ዋጋ የሚያስከፍል? በጽድቅ መኖር ይቻላል እንዴት ይሆናል ይሏችኋል ማለት ነው። ግን የቱ ነው በጣም ዳንጀር? የትኛው ነው የሰው በር ሲሰረስር በብዙ ስጋት የሚሳለም አለ አሉ። እችን ብታተርፈኝ እያለ ገብቷችኋል ማወራው። ግን በጽድቅ መኖር ሶ ሲምፕል። ምክንያቱም እኛ ጋር ምን አለ? ጸጋ የሚባል ተሰጥቶናል በነፃ ሳንከፍል። ምንም ኃጢአትንና ዓለማዊ ምኞትን ምንም የሚያስክር ጸጋ የሚያስችል። ለዛ እኮ ነው አሁን እኛ የምንገረምባቸው ሰዎች ድንጋይ እየተወገሩ በድንጋይ እየተቀጠቀጡ ክርስቶስ ኢየሱስ መስቀል ላይ ሆኖ በጦር ሲወጋ የተናገረውን ንግግር ሲናገር በቃ የሆነ እንትን እንሆናለን ማለት። ግን እኮ ያጸጋ አብሮ ስላለ ነው። እሱ ሳይመጣ ያጸጋ ሳይመጣ መንፈስ ቅዱስ በእነሱ ላይ ሳይወርድ ምን አይነት ሰዎች እንደነበሩ እነ ጴጥሮስን ቸክ አድርጓቸው። አሁን መንፈስ ቅዱስ ከኛ ጋር አለ። አሜን። ለዘላለም አብሮ ሊኖር ይሄንን ነፃነታችን ምን ብሎ ሊያስጠብቅ እየመከረን እያስተማረን እየመራን እንድንቀጥል የሚያደርግ ይሄን ነፃነት የሚያስቀጥል መንፈስ ቅዱስ ከኛ ጋር አለ። የተሰጠንን የልጅነት መብት የሚያስጠብቅ ኃላፊነታችን እንድንወጣ የሚያደርግ እንደዛ ነው ዮሐንስ 1:12 ላይ የሚነግረን። እኛ ዝም ብለን መብቱን ስለምናነሳ ነው እንጂ ስልጣን ተሰጣቸው ሲለን እኮ ኃላፊነት ነው የሚነግረን። ሪቨርስ ስታረጉ ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ላይ ምን አለ? ኃላፊነት አለ። መብት ላይ ምን አለ? ግዴታ አለ። እኛ ግን ሕፃን መብታችንን ብቻ የምንጠይቀው የምናጠነጥነው እዛ ጋር እንጂ መብት ከተባለ ግዴታ አለ፣ ስልጣን ከተባለ ኃላፊነት አለ። ስለዚህ እግዚአብሔር ይህን ነፃነት ሲሰጠን ከእርሱ ጋር ምን የምንልበት ህብረት የምናደርግበት ነፃነት የተሰጠ ትገባላችሁ ብሎ እግዚአብሔር ከዛ ባርነት ነፃ አውጥቷቸው ግን አልገቡም። ይሰማል። እግዚአብሔር ዋሽቶ ነው። ስለዚህ ትጸድቃላችሁ ትድናላችሁ ተብለን ጌታን ተቀብለን ይሄንን ነፃነት በትክክል ካልገባና ካልተጠቀምንበት ላንድን እንችላለን ማለት ነው። ይሰማል አይደል? እንደው አስኪዶኛል ያልዳኑ አሉ ኢየሱስ ጋር አብረት አድርገው 3 ዓመት ከምናምን አብረው ተምረው ቁጭ ብለው በእግር በእግሩ ገንዘብ ያዡ ነው እኮ ያው ታማኝ አገልጋይ እኮ ገንዘብ ያዡ በእኛ ዘመን ነው። ያሳዝናችሁ መሆን ይሁዳ 3 ዓመት ተኩል ከኢየሱስ እግር ስር ቁጭ ብሎ ተምሮ ሲወል ሲሄድ በእኛ ዘመን ቢሆን ሃይማኖቱን ክዶ ትናንትና የመጣ አንድ የጠራቢ ልጅ ተከትሎ ያሉት እኮ ሲወል የገባው ዘመዶቹ እንደዛ ያሉት ይህንን የጠራቢ ልጅ ተከትሎ እሱን ተከትሎ ያሉ ዘመዶቹ ራሱ ነቅፈውታል። ልክ እንደኛ አሁን የእናት አባት ክንትተህ እንደሚሉን ማለት ነው። ይሁዳ 3 ዓመት ተኩል እንደዛ እየተባለ ነው ኢየሱስ ጋር የነበረው። ግን ሲወል ወገኖች አንታለል አንሾድ ቀልድ አይደለም የገባንበት ህይወት
በምንም አይነት ካልኩሌሽን በምንም ዋጋ ልንተምነው የማንችለው ህይወት ዘላለም የሚባል 70 ዓመት ለማንኖረው ነገር ራሳችንን አናታል። አልበዛም እንዴ ያሉ ብዙ ሰዎች መልሰዋል። የበዛው ለዘላለም አለ። እዛ ጋር መቁጠር የማንችለው እድሜ ዘመን አለ። እሱ ነው የሚያዋጣን። አሜን። ከእግዚአብሔር ጋር ደምቆ መኖር ብድራታችን እሱ ነው። ይኸውላችሁ ያገኘነው ነፃነት ወደዚህ ነው የሚወስደን እንጂ ቀንበር አይደለም የሚጨመርብን። ኢየሱስም እንደዛ ነው ያለ። ሸክማችሁ የከበደ ወደ እኔ ኑ ያሳርፋችኋለሁ ብሎ እኔ ምን ቀንበር የለኝም ነው ያለው? ሸክም የለኝም ነው ያለው አለ። አሁን እኮ እሱን ሁሉ ወድቆ ጥሎ እኮ ሰው ቀላልም ቢሆን ነፃ አልፈልግም። አታጨናንቅ። በነፃነት ልንኖር ክርስቶስ ነፃ አውጥቶናል። ምን ዝም ብለን እንትን ትላለህ ምናምን ይላሉ። እኛም እኮ ነፃ ነን። እኛም ነፃ ነን። ሌላውን ያገኘ እውነት እኛንም አግኝቶናል። ሌላው የዳነበት መዳን ነው ለእኛም የሚመጣ። ግን ልቅ እንድንሆን ደግሞ አይደለም አሉ። እነ ዴማስን ማምጣት ይችላሉ። ብዙ የጠፉ ሰዎች ጌታን ተቀብለው አንጠፋም የሚሉ ስላሉ ምንም ብናደርግ አለማመን ማለት ምን ማለት ነው? በመሰረቱ ካልካደ ይላሉ። ምን ማለት ነው መካድ? የሚያምንብህ ቢኖር አለ ዮሐንስ 14 ቃሌን ይጠብቃል፣ የማያምንስ ቃሌን አይጠብቅም እኮ አይታዘዝም ማለት ነው። እና ዮሐንስ መልእክት ደግሞ ላይ ምዕራፍ 3 ላይ ስትሄዱ ኃጢአትን የሚያደርግ እግዚአብሔርን አያውቀውም እና ኃጢአት ባደረግነው ቁጥር እግዚአብሔርን ረስተን ያደረግነው ባለማወቅ ውስጥ ነው ማለት ነው። እዚህ ንስሐ ገብተን ራሳችን ማስተካከል አለብን። እንዳይዘጋባችሁ እንዳልዘጋ ዘግቼ እያወራሁ እንዳልሆነ እንድታውቁ። ስለዚህ በጣም መዳፈር የለብንም። እንሳሳታለን፣ እንደክማለን፣ እንወድቃለን። ግን እዛው ላይ አክሽን መውሰድ አለብን። መንፈስ ቅዱስ ከኛ ጋር ስላለ ይወቅሰናል። በእውነት እንዲህ ካላል እኔ በጣም እንደዚህ አይነት ስማርት ሰዎች ገጥመውኝ ያውቃሉ። ማለት መንፈስ ቅዱስ እዛው ጋር ክሊክ ሲያደርጋቸው ቦታ ሳይመርጡ የሚንበረከኩ ማለት ወይ ቸርች እንጂ ቤቴ እንጂ ተንበርክኬ ሳይሉ እዛው ጋር ንስሐ የሚገቡ አክሽን የሚወስዱ መንፈስ ቅዱስ እኛ ጋር የሚኖረው ለዛ ነው። መስመር ስንወጣ እኮ ሊወቅሰን ነው። ልክ ሳንሆን ስንቀር ስንሆን ልክ አይደለም ሊለን እኛ ጋር አለ። ምን ይሰራል ታዲያ? እኛ ጋር የሚኖረው ምን ሊያደርግ ተዳብሎ ምን ይሰራል? ካልመከረን፣ ካልመራን፣ ካላስተማረን፣ ካልወቀሰን እንደዛ ይወቅሳል አይልም? ስለዚህ ስህተት ስንሰራ ይወቅሰናል። ስንወቀስ እዛው ላይ አክሽን መውሰድ መቻል አለብን እያልኳችሁ። እና ብዙ ሰዎች ግን እዛው ላይ አክሽን አይወስዱም። የሆነ ፕሮግራም መሪ እስኪ ንስሐ ጸሎት አሁን እንጸልይ፣ ንስሐ እየገባን ከሰው ዝገት ከብረት ዝገት ከሰው ስህተት አይጠፋም ምናምን ብሎ ይሆን እንትን ጥቅስ ጠቅሰባል እስከሚለን አለመጠ መንፈስ ቅዱስ ይወቅሰናል እያልኳችሁ። እላፊ እንኳን ስንናገርና ይወቅሰናል። ልክ ያለውን ጸሎት እንኳን ስንጸልይ ይወቅሰናል። እኔን ወቅሶኛ ቃል እዚህ በፊት መስክሬላችሁ አውቃለሁ። ሰልፊሽ ብሎኛ ቃል ራስ ወዳድና አለኝ። እየጸለይኩ እኮ ነው ለሌላ ሰው ነግሬያችኋለሁ አለ። በጣም ለእኔ በጣም ትልቅ ነገር ነበር ያ። በህይወቴም እንደዛ አለርቱኛ ሰምቼ አላውቅም። መንፈስ ቅዱስ እንደዛ ሲናገር ሱቅ ላይ ቁጭ ብዬ በቃ እንድምወደው ወንድም ያለ በቃ ለሱ ጌታዊ ስጠኝና እባክህ በቃ የሆነ ካምፓኒ እንትን ብዬ ስራ አስኪያጅ ላድርገው እያልኩኝ ማለት ነው። ራስ ወዳድ ነህ አለኝ መንፈስ ቅዱስ እና ማሰላሰል ጀመርኩ። ምንድን ነው ጌታ ሆይ እንዴ ለምንድን ነው ለአንተ ሰጥቼ አንተ የምትሰጠው? ገብቷችኋል? ራስ ወዳድነት እንዴት ውስጥ ዘልቆ ተቀብሮ እንደሚናገር። ለምንድን ነው ለአንተ ሰጥቼ የምትሰጠው? አንተ ቀጥታ እንድሰጠው ለምን አትጸልይለት?
እንትኑን ለመውሰድ ማለት ነው አደረኩልህ። ገብቷችኋል? ክሬዲቱን በእኔ በኩል ለማድረግ አሁን በጣም ራሳችሁን ብትፈትሹ ብዙ ነው የምታገኙት። እድገታችንም እንደዛ ስለሆነ የሙገሳ የጭብጨባ የመወደድ ማንነት ስለምንፈልግ ግን ይሄ ነፃነት ውስጣችን ሲገባና በደንብ ሲቀረቀር ግን እንደዛ እንሆነ። ቀጥታ ጥያቄያችን እንጠይቃለን ጌታ። ህብረት ማድረግ እሱ ነው ባይዞ እግዚአብሔርን ፊት ለፊት የምንፈልገውን ቤት ነው የምንፈልገው የሚጸለይበት አንተ የምትከብርበት ምናምን ማለት አያስፈልግም። የምንኖርበት ቤት የምንጠለልበት ብለን ቀጥታ እንጠይቃለን። ገብቷችኋል? እንደዛ ነው የሆነ እግዚአብሔርን ሁሉ እኮ ነው ለመሸንገል የምንሞክረው እኛ ለመሸወድ ማለት ነው በንግግር እና አንዳንዱ ሲጸልይ ሁሉ ሰው አዳምጡ በደንብ ይታዘባሉ። በቃ ቀጥታ የምትፈልጉትን ልጆች ነን። የማን የእግዚአብሔር ልጆች ነን። እንዴ እሱ ልጆች ብሎ ሲጠራን ያላፈረ እኛ እንዴት አባቴ ለማለት እንሸማቀቃለን? ይሄ ነፃነት ተሰጥቶናል። ይሄ ነፃነት ግን ስድ የሚያደርግ አይደለም እያልኳችሁ ምን ጠይቀውን አውቀን ተረድተን እንጠይቃለን በነፃነት። ዜን ዳቦ ከሆነ ዳቦ እንላለን ማለት ነው። እኔ እኮ ያኛውን የስጋ ምኞት ምናምን የሚለውን እኮ ብዙ እናንተ ብታዩት ይሻላል ብዬ ነው። ጥቅሶቹን እሰጣቸዋለሁ። እዚህ ጋር በወራ ነው የሚያተርፈን አይደለም። ያኛውን የተገለጠ ስለሆነ ብትወጡ ብዙ ገንበታ የምታዩት። እዚህኛው ላይ ግን ነፃነቱ ላይ ግን እንትን እንበል ጊዜና ጥፋ አይመስላችሁ? እና ሽንገላችን ራሱ ያናድዳል። እና ብዙ ጊዜ ጸሎታችን የማይሰማበት አንዱ ምክንያት እሱ እግዚአብሔር ልብን ስለሆነ ምን ለፈልፈውን ሳይሆን ውስጣችን ያለውን ሞቲቭ እኔን እንዳለኝ ማለት ነው ስለሚያይ በቅንነትና ግልጽ በሆነ መንገድ ማቅረብ ነው ጥያቄውን የሚሻለው እያልኳችሁ ነው። እና እዚህ ጋር ሮሜ ላይ ከጸጋ በታች እንጂ ከሕግ በታች ስላልሆናችሁ ኃጢአት አይገዛችሁም። ኃጢአት ከገዛ ባይ ዲፎልት ከምን በታች እንሆናለን? ከሕግ በታች። ከጸጋ በታች የነበረው ሪቨርስ ሲሆንና ከሕግ በታች ከዛስ የኃጢአት ባሪያ እንሆናለን። እዚህ ጋር ወደ ታች ዝቅ ብላችሁ እዚሁ ሮሜ 6ን ስታነቡት የምታገኙት አንድ ነገር አለ። ከኃጢአት ነፃ ስትሆኑ የምን ባሪያዎች ናችሁ ይላል? የጽድቅ። አሁን ከዛኛው ባርነት ስንላቀቅ ለሌላ ባርነት እንሰጣለን። ለምን ባርነት? ለጽድቅ፣ ለቅድስና፣ እግዚአብሔርን ለማምለክ፣ እግዚአብሔርን ለመታዘዝ። ለዛ ነው ባሪያ የምንሆነው። ሙሉ ምዕራፉን አንብቡት እናንተ 23። ምክንያቱም የኃጢአት ባሪያ ከሆን መጨረሻችንን ምን እንደሚሆን ይነግረናል። እዚሁ ምዕራፍ 6:23 ላይ የኃጢአት ደሞዝ ምንድን ነው ይለናል? ሞት። በኢየሱስ አምኖም ያመነው ሰውዬ በኃጢአት ምክንያት ይሞታል። ይሄ በስጋ መሞትን አይደለም ማወሩ፣ በስጋ ስለመሞት አይደለም ማወሩ፣ የዘላለም ሞት ነው የሚለው። የኃጢአት ደሞዝ ሞት ነው። በክርስቶስ ኢየሱስ የሆነው የጸጋ ስጦታ ግን የዘላለምን ሕይወት፣ ያ ነፃነት ያመጣው ይህንን የዘላለም ሕይወት። ግን በዛ ነፃነት ተሸፍነን ተደብቀን ግን ኃጢአት የምንሰራ ከሆነ ይሄ ሞት በነፃነቱ በኩል አድርጎ ዘኔ በቤተ ክርስቲያን በኩል እንዳለው ወደ ሲኦል፣ ይህም ደግሜ እነግራችኋለሁ ወደ ሲኦል። ኧረ በጌታ ነኝ እያልን እያዳፋ ይወስደናል ማለት ነው። እኔንም ልታስወግሩኝ ነው እንግዲህ። አንዴ ድነናል የሚሉ ሰዎች ስላሉ አልከለክላችሁም። አንደኛ ጴጥሮስ ምዕራፍ 2 ቁጥር 16 በይች ሀገር
እንደ እግዚአብሔር አገልጋዮች ሆናችሁ በነፃነት ኑሩ እንጂ ነፃነታችሁን የክፋት መሸፈኛ አታድርጉት። የምን መሸፈኛ? እንደ እግዚአብሔር አገልጋዮች ሆናችሁ በምን ኑሩ? በነፃነት ኑሩ እንጂ ነፃነታችሁን የክፋት መሸፈኛ አታድርጉት። አሜን ነው። አሁን በጣም ብዙ ክፉ አገልጋዮች፣ ክፉ ሰዎች አሉ። በስብከት ሁሉ ሰው የሚሳደቡ አሉ። እኔ አንዱ እየመሰከረልኝ ባለፈው እየሳኩ ነበር። ወደሆነ ሰው እያፈጠጠ እየሰበከ ነው እና ለካ አይቶት በጣም ምቀረው አይቼው አለ። በቃ አላማረኝም አለና አንድ ሰውዬ ግን ቅድም አልኩት አለ ስንጨር የሆነ ሰው እየመታ ነበር። ሰው የሚመታ ነበር አለኛል። ኧረ በኢየሱስ ፓስተሩ የእግዚአብሔርን ቃል ሰው ማጥቂያ እድል ሲያገኝ መድረክ ሲያገኝ ድኗል። ይሄን ሰውዬ በኢየሱስ አምኗላ ድኗል። ግን አያችሁ ብዙ ያልገቡ ኢየሱስን እየተከተለ ያን ሚራራ ጌታ ለሚወጉት ሚማልድ ጌታ እየተከተሉ ፂም ይዘን በቃል ምንመታ የክፋታቸው መጠቀም ያደርጉታል። ይሄን ነፃነት ይሄንን እድል እግዚአብሔርን ማገልገል እኮ መታደል ነው፣ እድል ነው አይደል? ሁሉ ስለፈለገ እኮ ያገለግልም። እኔ በጣም ብዙ ዓመት ነው ማገልገል ከፈለኩ ጊዜው ሲደርስ ነው ግን የወጣሁት የተነሳሁት። በጣም ብዙ ዓመት ጌታን ከተቀበልኩበት ማግስት ጀምሮ ማገልገል በጣም ፈልጋለሁ። ግን እግዚአብሔር ሳይፈልግ ደግሞ ዝም ብሎ ብድግ ብሎ በሞራልና በስሜት በተነሳሽነት ወዶ ዘማች መሆን ደግሞ ዋጋ ያስከፍላል። ኢየሱስ ብሏላ ልከተለ ብለውት እኮ አይ ተመለስ ያለው ሰው እኮ አለ። ደግሞ ዝም ብሎ የሞቀ ቢዝነሳቸው ላይ ደግሞ ነው ብሎ ደግሞ የጠራቸው ሰዎች አሉ። እንደዛ ሊያረጋ ወራት ልከተለ አይ ሄድ እግዚአብሔር ያደረገልን ቸርነት ለዘመዶች ምን በል ነገር አለው እኮ። ያ ሁሉ ሌጊዮን ወጥቶለት ሰውየው እንደ ውለታ እሱን መከተል ፈልጎ ነበር፣ ማገልገል ፈልጎ ነበር። ግን ኢየሱስ አልፈለገም። እግዚአብሔር ያደረገልን ቸርነት ተናገር ለዘመዶች ብሎ ነው የሸኘው። አንዳንድ ጊዜ አገልግሎት ስለፈለግን ብቻ አይደለም እንቆመው ማለት ነው። የእግዚአብሔር ፈቃድ፣ የእግዚአብሔር ይሁንታ፣ ይሄ ደግሞ እድል ነው ያልኳችሁ። ይሄንን እድል ሲያገኝ ሰው መምቻ መሳሪያ የተገኘውን ነፃነት የነሱ ክፋት እንደ እግዚአብሔር አገልጋዮች ሆናችሁ ይላል። በነፃነት ኑሩ እንጂ ነፃነታችሁን የክፋት መሸፈኛ አታድርጉት። በምታዩት በምትሰሙት ነገር ምን አትበሉ፣ አትጨነቁ ነው አንዱ ነፃነት። አሁን ሌላው ይጨነቃል አይደለ? ሁኔታውን እያየ ይጨነቃል። እኛም አንጨነቀው እግዚአብሔር ከኛ ጋር ስላለ። አንዱ ነፃነት ሳንጨነቅ እንድንኖር እንደዛ እንድንኖር ነው የተጠራ ነው። ግን ለክፋት ለተንኮል እና ስንቶቹ በጴንጤነታቸው ብዙ ሰው አታለዋል። ጴንጤናቸው ተብለው ታምነው አታላዮቹ ነው ተገልጠው ያመኗቸው እኮ ኢየሱስን እየጠሩ ስለሆነ። እኛ ስንቱ አቁስሎናል። የሰራዊት ጌታ እግዚአብሔር ስለሚል አምነ ነው ማለት ነው። በኢየሱስ ስም መጣው እንኳ አምነናቸዋል። ሰዎች ግን አታለውና የክፋት መደበቂያ የተንኮል መሸፈኛ አታድርጉት። ለሰው ሁሉ ተገቢውን አክብሮት ስጡ፣ ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉሥን አክብሩ። አሁን ይሄ ነፃነት ሰው እንደፈለገ እንዲናገር፣ አሁን መንግስት ልክ ነው ልክ አይደለም የራሱ ስራ ያዋጣል። እግዚአብሔር ለሁሉም እንደ ስራው ስለሚከፍል፣ እኛ ግን አፋችን የመክፈት ምንም መብት የለንም። ይሰማችኋል? አማኞች በጣም ጠንቃቃ መሆን አለብን። መደገፍ የምንደግፈው ሊኖረን ይችላል፣ ግን
ማክበር ደግሞ ግዴታችን ነው። ለምን? እግዚአብሔር ያስቀመጣቸው ሰዎች አመፀኛ እኮ ናቸው፣ ግፈኛ እኮ ናቸው፣ አምባገነን ናቸው፣ ግን እግዚአብሔር ነው የሚያስቀምጥ እያልኳቸው ይሰማል። እግዚአብሔር ነው የሚያስቀምጥ። እስራኤልን ለመቅጣት እኮ ባቢሎን ሲያስነሳ እግዚአብሔር ያውቃል። ይሁዳን ለመቅጣት ባቢሎንን የአሕዛብን ነገስታት ነው ያመጣ። በደንብ ስሙ። እነሱን ደግሞ ለመቅጣት ሌላ ነው ያስነሳ፣ አሶርን ነው ያስነሳ። ሕዝቅኤልን ስታጠሱ ዕንባቆምን ስታጠኑ እሱን ነው የምታገኙ። አረ በዛ፣ አረ ግፍ በዛ፣ አረ ኃጢአት በዛ ይላል ዕንባቆም። አረ በጣም በዛ፣ በቃ ተውን የምቀጣው እቀጣለሁ። እና በእንዴት ነው የምትቀጣ? አሁን አመጣለሁ፣ ባቢሎንን አምጥቼ ይሁዳን ድቁስ ነው ማረጋት አለ እግዚአብሔር። አስቡ እንግዲህ ከይሁዳና ከባቢሎን የትኛው ነው ለእግዚአብሔር ቅርብ? ግን ማንን አምጥቼ? ዕንባቆም ዞረበት። እንዴት ህዝብ እኮ በትንሹም ቢሆን ለአንተ የሚገዛ ህዝብ ነው። ምንም አመፅ ቢበዛ ግን አንተን የሚፈራ አንተን የሚያውቅ ህዝብ ነው። እንዴት በባቢሎን ዝም በላለሁ? ባቢሎንን ደግሞ በማናለው? በአሶር። እግዚአብሔር እኛ ምንም አናውቅም። እኛ ምን ማለት አለብን? መጸለይ። ነፃነታችን ከገባን ለሚመሩት እግዚአብሔር ማስተዋል እንዲሰጥ፣ ግፈኞችን ደግሞ ተው እንዲል ያው ተመልከት ማለት ነው። የኛ ድርሻ እሱ እንጂ አማኝ አገልጋይ ፖለቲከኛ ሆኖ እያወራው ነው። ነፃነታችንን በአግባብና በልኩ እንደ ቃሉ እናድርገው። ያገኘነውን ነፃነት ለክፋታችን መጠቀሚያ መሸሸጊያ፣ ክፋታችንን የምናራምድበት መንገድ መሆን የለበትም። ያዕቆብ 4 እና ልጨርስ በቃ ስለ ስጋ እንትን ላውራ ትንሽና ነፃነትና የስጋ ምኞት አይደል ያወራ ነው። በእናንተ መካከል ያለው ጦርነትና ጠብ ከየት የመጣ ነው? በውስጣችሁ ከሚዋጉት ምኞቶቻችሁ አይደለምን? ትመኛላችሁ፣ ነገር ግን አታገኙም። ትገድላላችሁ፣ በብርቱም ትመኛላችሁ፣ ልታገኙም አትችሉም። ትጣላላችሁ፣ ትዋጋላችሁ፣ አትለምኑምና ለእናንተ አይሆንም። ትለምናላችሁ፣ ግን አትቀበሉም። ለራሳችሁ ስጋዊ ደስታ በማሰብ በክፉ ምኞት ትለምናላችሁ። ለምን ደስታ? ስጋዊ ደስታ ፍለጋ። በምን ምኞት? በክፉ ምኞት ትለምናላችሁ፣ አትቀበሉ። እንድንለምን ነፃነት ተሰጥቶን፣ ግን ልመናችን ምን አይነት ነበር? የራሳችንን ስጋዊ ደስታ ለማርካት በስጋዊ ምኞት ተደግፈ አንቀበል። ለመለመን ለምኑ ምን ይባላል? ይሰጣችኋል ተብሎ ተጽፏል። አንኳኩ ይከፈትላችሁ፣ ፈልጉ ታገኙም አላችሁ። ይሄ ቃል ውሸት ስለሆነ አይደለም እዚህ ጋር አታገኙም የሚለን። የልመናችን ሞቲቭ ምን ውስጥ ነው ያለው? ስጋዊ ምኞት ውስጥ ይሰማል። ስጋዊ ምኞትን ለማርካት የምንለምነው ሁሉ ልመና ስጋዊ ምኞት ሲባል አሁን እርቦን እንብላ እንጥገብ ስላልና እሱ ማለት አይደለም። በደንብ አስተውሉ። በርዶን ልብስ መፈለግ አልብሰን ብንል አያለብስም እያልኳቸው አይደለም። እሱ ስጋዊ ምኞት አይደለም። እንደውም እግዚአብሔር ይሄን አይጠየቅም። በእርግጠኝነት ነው የምነግራችሁ። አልብሰኝ፣ አብላኝ፣ ጠብቀኝ አይባልም። አባት ነዋ፣ ግዴታው ልጅ እስከሆን ድረስ የእግዚአብሔር ልጅ እስከሆን ድረስ እግዚአብሔር እነዚህን ሶስቱን እንኳን እግዚአብሔር አንድ የስጋው ወላጅ የማድረግ ግዴታ አለበት ለልጁ። ይሰማል። እና የጸሎትም አይሆንም፣ አይጸለይም። እንዲሁም በቃ የዕለት አይደል ስጡኝ ስለመብል እኮ ጸልዩ ሲል የዕለት እንጀራችን የምትል ብቻ እንድች ያለች ጸሎት ነው ጸልዩ ያለ። አስተውላችሁት ከሆነ በጣም አጥብቆ ጸልዩ ያለ ምንድን ነው? መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን አይደለ?
ስምህ ይቀደስ በሉ፣ መንግስት ትምጣ በሉ፣ በሰማይ ያለ አንተ ፈቃድ በእኛ መካከል ይሁን ብላችሁ ጸልዩ አይደል? ከዛስ በደላችን ይቅር በለን። እኛ ደግሞ አስቀድመን ምን ብለናል? የበደሉንን ይቅር ብለናል። ስለዚህ በደላችን ምን በል ይቅር በል እና የዕለት እንጀራችንን ስጠን። የዓመት የምናምን አይደለም የተጠየቀ የዕለት። አሁን ምሳ ሰዓት ነው፣ መክሰስ ነው። መክሰሳችንን ስጠን ማለት እኮ የዕለት እንጀራ ማለት ነው። እስራኤል ለዛ ነው ያልገባው። ለሁለት ቀን ሰንበትን መሰብሰብ ስለማይችሉ ለሁለት ቀን ሰብስቡ ሲባል ብዙ ይሰበስቡ ነበር፣ ይተላባቸው ነበር። የእግዚአብሔርን የተሰጠንን ነፃነት ገብቶን ተረድተነው ስናደርገው እናተርፋለን። ስንጠቀምበት እናተርፋለን፣ እንጠቀምበታለን። እዚህ ጋር ግን ያዕቆብ ላይ ያሉትን ሰዎች ስታዩ ደግሞ ሌላ ናቸው። ልመናቸው ከምን ጋር የተያያዘ ነው? ትለምናላችሁ ግን አትቀበሉም፣ ለራሳችሁ ሥጋ ደስታ በማሰብ በክፉ ምኞት ትለምናላችሁና። አመንዝሮች ሆይ ከዓለም ጋር ወዳጅ መሆን የእግዚአብሔር ጠላት መሆን እንደሆነ አታውቁምን? ከማን ጋር ወዳጅ መሆን? አሁን ሁለት ቦታ ወዳጅ መሆን አይቻልም። ሁለት እግር አለን ብላችሁ ሁለት ቦታ የቆማችሁ ሰዎች አንዱን እግር መልሱ፣ ወይ ወደዛ ወይ ወደዚህ። አይቻልም። ለሁለት ወዳጅ መሆን አይቻልም። ለዓለም ወዳጅ ከሆናችሁ ከእግዚአብሔር ጋር ጥል ናችሁ። ለእግዚአብሔር ወዳጅ ከሆናችሁ ከዓለም ጋር ጥል ናችሁ። አንዱን ስትጠሉ ሌላውን ትወዳላችሁ። ወደ አንዱ ስትቀርቡ ከሌላው ትርቃላችሁ። ይሰማል። ለዛ ነው ወደ እግዚአብሔር ቅረቡ ይልና እርሱም ወደ እናንተ ይቀርብ። ከዲያብሎስ ምን በሉ? አያችሁ፣ ወደ እግዚአብሔር ስንቀርብ እግዚአብሔር ወደኛ ይቀርባል ማለት ከዲያብሎስ ጋር ያለን ዲስታንስ ይርቃል። ወዳጅነትም ልክ እንደዚህ ለእግዚአብሔር ወዳጅ ስንሆን ለዓለም ጠላት ነው የምንሆነው። ስለዚህ ዓለም እኛን እንድትወደን ለእኛ ቦታ እንድትሰጥ እንድትንከባከበን ደግሞ አጠብቁ። ጠላት ይወዳል እንዴ? ጠላት ሆነናል ማለት እኮ ነው። ስለዚህ እኛ በምንገኝበት መካከል አመፀኞች ካሉ እኛን አይወዱ፣ የእግዚአብሔር ልጆች ካልሆኑ በቀር አያቅፉንም። የዓለም ወዳጆች እኛን አይወዱም። እነሱ ገብቷቸዋል፣ እኛን ያልገባን። ከሁለቱም ጋር ካልተወደድን እያል መከራ ምን እዚህም እዛም የምንፈልገው እኛ እሱ አይደለም። ስለዚህ መላላጥ አያስፈልግም። አልወደዱንም ብለን እንላላጥበት ምንም ምክንያት ምንም እንትን መሆን አያስፈልግም። መጨነቅ አያስፈልግም። ስለዚህ የዓለም ወዳጅ መሆን የሚፈልግ ሁሉ የእግዚአብሔር ጠላት ይሆናል። የእግዚአብሔር ጠላት ሆኗል። ወይስ በውስጣችን ያሳደረው መንፈስ አብዝቶ ይቀናል በማለት መጽሐፍ የተናገረውን በከንቱ ይመስላችኋል? አይገርማችሁ? የዓለም ወዳጅ ስንሆን መንፈስ ቅዱስ በእኛ ውስጥ ነው ምን ይላል? ይቀናል፣ ይወቅሰናል ማለት ነው። ከቀና ደግሞ ጥሎን መሄዱ አይቀርም። ጥሎን ሄደ። ጸጋን አብዝቶ ይሰጠናል። መጽሐፍም እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ያለው ለዚህ ነው። እንግዲህ ራሳችሁን ለእግዚአብሔር አስገዙ። ነፃ ያወጣን እግዚአብሔር ለራሱ እንድንገዛ ነው እንጂ ነፃ ወጣናል ብለን እግዚአብሔር ላይም እግራችን እንድናነሳል። ነፃ ያወጣን እግዚአብሔር ለራሱ እንድንገዛ። ዲያብሎስን ተቃውሞ ከእናንተ የሚሸሻል፣ ወደ እግዚአብሔር ቅረቡ እሱም ወደ እናንተ ይቀርባል። እናንተ ኃጢአተኞች እጃችሁን አንጹ፣ እናንተ በሁለት ሐሳብ የምትዋልሉ ልባችሁን አጥሩ እያለ ነፃ ለሆንን ለእኛ ያወራናል። ይህ ቃል በክርስቶስ ኢየሱስ ነፃነት ላገኘን፣ በክርስቶስ ኢየሱስ ነፃነት አግኝታችኋል፣ ደግማችሁ ባሪያ እንዳትሆኑ ብሎ የሚያስጠነቅቀን ይሄ ቃል ለምን ካል ይሄን ያገኘነውን ነፃነት ስለሚያሳጣን። ኃጢአት ባሪያ ነው የሚያደርግ። የማን ባሪያ? የኃጢአት ብቻ፣ የዲያብሎስ ባሪያ ነው የሚያደርግ።
ጨለማ እንዲጫወትብን ነው የሚያደርገው። የእግዚአብሔር አምላካችን ስም ብሩክ ይሁን።